እሺ ድጋሜ መጥቻለሁ። ስለዚህ ቡክን ትንሽ ሃይላይት ልሰጣችሁ ነው እንደገና ቢኮዝ በጣም ነው የወደድኩት መጽሐፍ። መጽሐፉ የሚያወራው ስለ ትራማ ያወራል። ትራማ ደዝን ኤግዚስት ይላል። እሱ ትንሽ ኦፌንሲቭ ሊሆን ይችላል ለአንዳንድ ሰዎች፣ ግን እውነታዎችንም ደግሞ ይጠቅሳል። አት ሴም ታይም ቡኩ ላይ ፓስታችሁን አይደለም እናንተ ኮንትሮል ላይ ማድረግ ያለባችሁ ፓስታችሁ አይደለም ይላል። ሌላው ደግሞ የዓለም ሴንተር እናንተ አይደላችሁም፣ ስለዚህ ስፔሻል አይደላችሁም፣ ራሳችሁን እንደ ስፔሻል አትቁጠሩ ይላል። ስለ ሱፒሪየር ኮምፕሌክስ እና ኢንፌሪየር ኮምፕሌክስ ያወራል። እንዴት ሰዎች ኢንፌሪየርም ሱፒሪየርም ኮምፕሌክስን ሰዎችን ራሱ ኮንትሮል ለማድረግ እንዴት እንደሚጠቀሙበት ያወራል። ነፃነት ማለት ኮንትሪቢዩሽን ነው፣ ለሰዎች የሆነ ነገር ማድረግ ነው። ሃፒነስ ማለት ለሰዎች የሆነ ነገር ማድረግ ነው ብሎ ነው የሚያስበው እሱ። ሰዎች አንዳንድ ሰዎች ይጠሏቸዋል፣ ስለዚህ ኢትስ ኦኬ ነው እያላቸዋለሁ። ዘ ከሬጅ ቱ ቢ ዲስላይክ ማለት አንዳንድ ሰዎች ቢጠሏችሁም ኢትስ ኦኬ ሶ ሃቭ አ ከሬጅ። ደፋር የሰዎች ሁሉ አይወዷችሁም። እናንተም ልክ ሰዎችን እንደማትወዱ ሁሉ ሁሉንም ሰዎች እንደማትወዱ ሁሉ ሁሉም ሰው አይወዷችሁም እና ኢትስ ኦኬ። ሁሉም ሰው አንዳንድ ሰዎች ቢጠሏችሁም ኢትስ ኦኬ ነው ማለት የፈለገው። እና ደግሞ ደስታ ሰክሰስ አይደለም ይላል። ደስታ ሰክሰስ አይደለም፣ ሱፒሪየር መሆን አይደለም፣ ኦር ደግሞ በሆኑ ሰዎች አድማየር መደነቅ አይደለም። ደስታን እሱ የሚገልጽበት መጽሐፉ የሚገልጸው በደስታ ማለት ኮንትሪቢዩት ማድረግ ነው ብሎ ነው የሚያወራው መጽሐፉ። አሪፍ መጽሐፍ ነው። ሁሉንም ነገር አልወሰድኩትም፣ ግማሹን ወስጀዋለሁ። ግን መጀመሪያ ቪዲዮ ላይ እንዳልኩት ራሳችሁን በጣም ሪፍሌክት እንድታደርጉ ያደርጋል። ከራሳችሁ ጋር ትንሽ እንድትነታረኩም ያደርጋል እና በጣም ሪኮግናይዝ ለመደረግ በሰዎች መሀል ሪኮግናይዝ ለመደረግም አትሯሯጡ። ቢኮዝ ደግሞ ለሰዎች ሪኮግናይዝ ለመደረግ ስትሯሯጡ ነፃነታችሁን ያጣችሁ ነው ትመጡት ይላል። ሌላው ስለ ፕሬዚንግ እና ኢንካሬጅመንትም ያወራል እና ፕሬዝ አታድርጉ ይላል። ፕሬዝ ማድረግ ስትፈልጉ ግጃ ወር ደግሞ በቃ ፕሬዚንግ የሆነ ቋንቋ ፕራውድ ኦፍ ዩ ምናምን የሚለውን ስትጠቀሙ እናንተ ከነሱ የበለጣችሁ እና ያ ሰው ከእናንተ አሳንሳችሁ ነው የምታዩት ነው የሚለው እና ምን ማለት እንደፈለገ ገብታችሁ አንብቡት። አይሆፕ ትወዱታላችሁ ብዬ አስባለሁ።